ክቡራንና ክቡራን አድማጭ ተመልካቾቻችን የሰዓቱን ትኩስ አበይት መረጃ ይዘንላችሁ መጥተናል። ዜናዎቹን ወደ እናንተ የምናሰናዳው ድሬ ዜና እንሰኛለን። ቤተሰብ አጋር መሆን የምትሹ ሰብስክራይብ ላይ ሼር በማድረግ አጋርነቶን ይግለጹ። በቅድሚያም አርዕስተ ዜናዎቹን ወደ እናንተ የምናሰናዳ ይሆናል። እስከ ዜናዎቹ ፍጻሜ አብረውን ይዝለቁ። ሐሳብና አስተያየቶን በኮሜንት ላይም ይከተሙ። ኢራን በሌሊቱ ንፍጠ ጊዜ ላይ አደገኛ አስደንጋጭ ውሳኔ ማስተላለፏ ተመላክቷል። ከዚህ በኋላ የምናስወነጭፈው ሚሳኤሎች እጅግ አደገኛና መዘዘኛ ሚሳኤሎች ሲሆኑ እንደ ድሮዎቹ አለመሆናቸውም ብሎ ከአንድ ቶን በላይ ግዙፍ አውዳሚ ፈንጂዎችን ያነገቱና ያመቁ መሆኑን ጠቅሳለች። ዝርዝሩን ይዘነዋል። የአሜሪካ መንበረ መንግስት አለቃ ወደ ሩሲያቻቸው ጋር በስልክ በመደወል የኢራንና የመካከለኛው ምስራቅን የጦርነት አለመግባባት በምን መንገድ እንደሚፈቱ በሚመስል ጉዳይ ላይ ለአንድ ሰዓት ያህል በስልክ መወያየታቸው ተገልጿል። እስከ ዜናዎቹን ፍጻሜ አብረውን ይዝለቁ። ኢራን በሌሊቱ ንፍቀ ጊዜ ላይ አስደንጋጭ አስፈሪ የተባለ መግለጫ ማውጣቱ ተሰምቷል። የአሜሪካው አለቃ ዶናልድ ጄ ትራምፕ በኩላቸው አውደ ውጊያው በቅርቡ ሊቋጭ መሆኑን ገልጸውማል። በዛሬው የሌሊት ንፍቀ ጊዜ ላይ ባወጣችው ባጋራችው ለዓለም ይፋ ባደረገችው መረጃ መሰረትም ከአሁን በኋላ የሚተኮሱ ሚሳኤል ይዘቶች መለወጣቸውና መቀየራቸውን ያተተች ሲሆን ይኸውም ተወንጫፊ ሚሳኤሎቹ ከአንድ ቶን በላይ ፈንጂ የሚሸከሙ ሲሆን የኢራን አብዮታዊ ዘብ አየር ቀላያ ጠፈር አዛዥ የሆኑት ባስተላለፉት ጠንካራ መልእክትም መረጃ መሰረትም ላይ ኢራን እስካሁን የምታስወነጨፈውን ሚሳኤል በማስቀረት ወደ ላቀ የሚሳኤል ማስወንጨፍ ሂደት እንደምትሸጋገር ይኸውም ከአንድ ቶን በላይ አደገኛ መዘዘኛ ሚሳኤሎችን እንደምታሳልጥ እንደምትጠቀም ጠቅሰው አስጠንቅቀውም አለ። ይሄ ብያኔ ኢራን የምታስወነጨፈውን ሚሳኤል ምን ያህል ጥፋትና ውድመት እንደሚያስከትል ወታደራዊ ፊልሚያን ወደ ባሰ እልቂት እንደሚያመራ አስታውቀዋል። በቀጠለ መረጃ መሰረትም የኢራን ዓለም አቀፍ መረጃ እንደገለጸውም ከሆነ አዛዡ አስቀጥለውን ወደፊት የሚፈጸሙ ወታደራዊ ዘመቻዎችን የሚሳኤል ጥቃቶችን ይዘትና አቅማቸው የመዳረሻ ምህዳራቸውን በማስፋት እንደሚያሳልጡ በመግለጽ ጥቃቶቹ በከፍተኛ መጠንና ግዝፈት እንደሚቀጥሉ በመግለጽ ኢራን ለየትኛው ወታደራዊ ፊልም ያላትን ቅድመ ዝግጅት ብሎም የጥቃት ልህቀትና ኃይሏን ለመላው ዓለም ታመላክታለች ሲሉ ገልጸውም አለ። በተያያዘ ዘገባ መሰረትም የአሜሪካ መንበረ መንግስት አለቃ ዶናልድ ጄ ትራምፕ በሌሊት ባስተላለፉት መልእክት ላይ ወታደራዊ ግጭቱ መቋጨትና እልባት ሊበጅለት ነው ሲሉ ተደምጠዋል። ፕሬዝዳንቱ በኢራን ላይ እየተካሄደ የሚገኘው ወታደራዊ ዘመቻዎች በሚፈለገው ኢላማ እየመታ መሆኑን በዛሬው ሌሊት ባስተላለፉት መግለጫ አስታውቀውም አለ። ለመገናኛ ብዙሃን በሰጡት ቃለ መጠይቅ ላይ አውደ ውጊያ ወደ መቋጫ መቃረቡን አትተዋል። በተዛማጅ መረጃ ሂደትም ትራምፕ በተቀናጀና በተናበበ መልኩ የወሰድነው ወታደራዊ እርምጃ ፍሬ በማፍራቱ የኢራን ባህር ኃይልና አየር ኃይል በመጠነኛም ሆነ በከፍተኛ መልኩ መፈረካከሱን አስታውቀውማል ብሎ ፕሬዝዳንት ትራምፕ ከሩሲያው አቻቸው ፑቲን ጋር ውጤታማ የተባለ የስልክ ውይይት ንግግር ማድረጋቸውንም ገልጸውማል። ከትራምፕ ብሎም ተርፎም ከፑቲን ጋር ባደረጉት የስልክ ምክረ ሀሳብም ውይይትም የኢራን ውጥረትን ቀውስ በአጭር ጊዜ እልባት ለመስጠትና ለመፍታት የሚያስችሉ ስልታዊ ሂደቶችንና መፍትሄዎችን ላይ አውግተዋል፣ መክረዋል ተብሏል። ትራምፕ ከፑቲን ጋር የተወያዩበት ርዕሰ ጉዳይ ከመገናኛ ብዙሃን ለቀረቡላቸው ጥያቄ በሰጡት ግብረ መልስ ላይ ጉዳዩን ሳይመልሱ ማለፋቸው ተመላክቷል። ሁለቱ ሀያላን ሀገራት በቀጠናው ላይ ሰላምና መረጋጋት ለማስፈን ለማሳለጥ በጋራ በጣምራዊ ለመስራት ከስምምነት ላይ መድረሳቸውን ትራምፕ ገልጸውማል። በማስቀጠልም ከቀናት በፊት አያቶላ ካሚኒን ተክተው የኢራን ጠቅላይ መንፈሳዊ መሪ የሆኑት ልጃቸው አያቶላ ሞጅታባ መሆናቸውን ኢራን ለዓለም አስታውቃለች። ፕሬዝዳንት ትራምፕ በዚህ ርዕሰ ጉዳይ ላይ ሲጠየቁ በሰጡት ግብረ መልስ ላይ የአያቶላውን ሹመት እንደማይቀበሉት በማተት በማስቀጠል በቀጣይ ኢራንን የሚያስተዳድር መሪ ለመሰየም እያሰቡ እያተለሙ መሆኑን በሚያስመለክት ሁኔታ ገልጸውማል። በዚህ ሁኔታ የሚያስቡትን መሪ ከመግለጽም ተቆጠበ በይፋ ለማወጅ እንደማይፈልጉ
ገልጸውም አለ። የዓለም ነዳጅ ማሳለጫ 20 በመቶን የሚሸፍነው የሆርሙዝ ወሽመጥ የንግድ መርከብ መተላለፊያ ቦታ የእንቅስቃሴ ፍሰት ሙሉ በሙሉ ለማለት በሚያስደፍር መልኩ መቆሙ መታጎሉ ተገልጿል። ፕሬዝዳንት ትራምፕም እንግዲህ በእንደዚህ አይነት በወሽመጡ ላይ ዘርፈ ብዙ ነገር መፈጸም እንደሚያስችል በመግለጽ ኢራን ይህንን የንግድ መስመር የምታጨናገፍ የምታስተጋጉል ከሆነ ከቀረች ከባድና ግዙፍ ማስጠንቀቂያ እንደደረሰባትም እንደሚገጥማትም አስታውቀዋል።